የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። እናት ዓለም እላታለሁ። አቤት ልጅ ዓለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ፣ ሰላም አድርያለሁ፣ ደህና ነኝ እያልኩ ደህና ነኝ። ቁርስ ቀመሽ ምናምን ስታረግ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና እጠጣለሁኝ፣ ድምፅህን ሰማሁኝ፣ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። በጣም ሲደብረኝ እናቴ ጋር ነው የምደውለው። ነው በቃ መጀመሪያ ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እህት ወንድሞቼ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን ሰላም ነኝ። ከማጀቴ ሾው ዩቲዩብ ዛሬ ደግሞ በጣም የምንወደው የምናከብረው የምናደንቀው ወንድማችን ሰማኸኝ በለው እንግዲህ በጥበቦቹ በሙዚቃዎቹ በጣም ይታወቃል እና ከዚህ ዓለም በሞት ተለየ እየተባለ ነው። የምር በጣም ነው የሚያሳዝነው። በዛ ላይ ደግሞ ከተወሰነ ጊዜ ወዲህ ስለ እናቱ ያለው ፍቅር ሲደብረኝ እናቴ መስማት ነው የምፈልገው። በዚህ ምድር ላይ በነገራችን ላይ እንደ እናቴ የሚሆን እንደ እናት የሚሆን ምንም ነገር የለም። እናትን የሚተካ ነገር ምንም የለም። ሲከፋንም የሆነ ነገርም ሲገጥመን በቃ እናታችን ጉያ እናታችን እቅፍ ውስጥ መሸሸግ ነውና የምንፈልገው። ግን እንግዲህ ለተመልካቾቹም ሆነ ለአድናቂዎቹ ለቤተሰቦቹ እንግዲህ መጽናናትን እመኛለሁ። በጣም ነው የሚያሳዝነው። በነገራችን ላይ ግን ዘመኑን መሰለኝ ታሞ መዳን የሚባል ነገር የለም። በቃ አርጅቶ በምርኩዝ መሄድ ሸምግሎ በቃ እንደ አባቶቻችን እንደዛ የሚባል ነገር በቃ ከጭራሹም ያለ አይመስለኝም አሁን ላይ ማለት ነው። እና በጣም ነው የሚያሳዝነው። ነፍሱን በአጸደ ገነት ያኖርልን፣ ነፍስ ይማር እያለሁኝ እና እሱ አንድ ጊዜ ያው ሁላችንም የተጻፈልን ነውና የምንኖረው ወደ ፈጠረው ቢሄድም ግን የእናትየው ስሜት ምን አይነት ይሆን? ጠዋት እንዴት አደርሽ ተብሎ ማታ እንዴት አመሸሽ ተብሎ ተደውሎ ቼክ የሚደረጉናት አሁን ደግሞ እንደገና ታይናቸው ስውር ሲል ምን ይሰማቸው ይሆን? ብቻ ፈጣሪ ያጽናቸው።